ሰላም ሰላም የተከበራችሁ የቻናል ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ታሪክ ስለ ዓለማችን እጅግ አደገኛና ብልህ ስለነበረ አንድ ግለሰብ ነው። ይህ ሰው የፓሪስ ምልክት የሆነውን የኤፍል ታወር ለአንድ ጊዜ አይደለም ለሁለት ጊዜ የሸጠ የአሜሪካን የገንዘብ ኢኮኖሚ ያናጋና በስተመጨረሻም በአልካትራዝ አስፈሪ እስር ቤት ታሪክ ውስጥ ስሙ በደመቀ ሁኔታ የተጻፈ ሰው ነው። እሱም ካውንት ቪክቶር ሉስቲንግ ይባላል። ሚያዝያ 27 ቀን 1936 ዓ.ም በሳን ፍራንሲስኮ የባህር ወሽመጥ ላይ የሚነፍሰው አየር ጥርት ያለና ቀዝቃዛ ነበር። በባህር ዳርቻ ላይ የነበሩት ጀልባዎች በነጫጭ ሸራቸው እየታገዙ በውሃው ላይ ይንሸራተታሉ። ሆኖም ግን በአንድ የጀልባ መስኮት በኩል ወደ አድማስ የሚመለከት አንድ ሰው ነበር። እሱም አይኖቹ የድካም ስሜት የሚነበብባቸውና ፀጉሮቹ ወደ ኋላ የተዝረከረኩ ነበሩ እና እጆቹና እግሮቹ በከባድ የብረት ሰንሰለት ታስረዋል። በጭጋጋማ አየር ውስጥ በሩቅ የሚታየውን የአልካትራዝ ደሴት ሲመለከት ሕይወት የመጨረሻ ምዕራፍ መጀመሩን አውቆታል። ቪክቶር ሉስቲንግ በወቅቱ የ46 ዓመት ጎልማሳ ነበር። ነገር ግን ይህ ሰው ተራ ወንጀለኛ አልነበረም። እሱ የአሜሪካ ታሪክ ውስጥ እጅግ አደገኛው የአጭበርባሪዎች ንጉስ ነበር። በጃዝ ዘመን አሜሪካንና መላው ዓለም በብልሃቱ ያስደነገጠው ሉስቲንግ በታሪኩ ውስጥ እጅግ የሚታወስለት ታላቅ ስራ በፓሪስ ከተማ ፈጽሟል። እስቲ ወደ ኋላ እንመለስና በ1925 ዓ.ም ፓሪስ ላይ ቪክቶር አንድ ትልቅ ወሬ ሰማ። የፓሪስ ኩራት የሆነውን የኤፍል ታወር እድሳት ስለሚያስፈልገውና መንግስት ለዚህ የሚሆን በጀት ስላጣ ግንቡን አፍርሶ እንደ ብረታ ብረት ስባል ወይም ደግሞ እንደ ቆራሌ የመሸጥ ሀሳብ እንዳለው የሚገልጽ ወሬ። ይህ ወሬ ለቪክቶር ትልቅ የገቢ ምንጭ ነበር። ሉስቲንግ ራሱን እንደ ከፍተኛ የመንግስት ባለስልጣን በመምሰል የከተማዋን ትልልቅ የብረት ነጋዴዎችን በሚስጥር ሰበሰበ። በአንድ እጅግ ዘመናዊ የተባለ ሆቴል ውስጥ ነጋዴዎችን አግኝቶ እንዲህ አላቸው፣ ክቡራትና ክቡራን፣ ይህ ሚስጥር ነው። መንግስት የኤፍል ታወርን ለመሸጥ ወስኗል። ይህንን ታሪካዊ ግንብ ገዝቶ የማፍረስ እድል የሚሰጠው ለአንድ እድለኛ ነጋዴ ብቻ ነው አላቸው። ነጋዴዎቹም በጉጉት ተሞሉ። ቪክቶር ግን የነጋዴዎችን ስነ ልቦና እያጠና ነበር። በስተመጨረሻም አንድ የዋህ ነጋዴ መረጠና በሚሊዮኖች የሚቆጠሩ ገንዘብ ተቀብሎ ከከተማዋ ተሰወረ። የሚገርመው ነገር ግን ቪክቶር ይህንን ድርጊት ከጥቂት ወራት በኋላ በድጋሚ ፈጽሞታል። አዎ፣ የኤፍል ታወርን ለሁለተኛ ጊዜ ሸጠው። ሉስቲንግ ግን በዚህ አላቆመም። ወደ አሜሪካ ተመልሶ ሌላ አዲስ የማጭበርበር ዘዴ ፈጠረ። የሮማኒያ የገንዘብ ሳጥን የሚባል አንድ ድንቅ ማሽን እንዳለው ለሰዎች ይናገር ነበር። ይህ ማሽን በየ6 ሰዓቱ አንድ አዲስ $100 ያትማል በማለት ሰዎችን ያታልላል። ሰዎች ማሽኑ ገንዘብ ሲያትም በተግባር እንዲያዩ ያደርጋል። ነገር ግን ማሽኑ ውስጥ አስቀድሞ 2 እውነተኛ $100ዎችን ደብቆ ነበር። ሰዎች ማሽኑን በከፍተኛ ዋጋ ገዝተው ወደ ቤታቸው ይሄዳሉ። ነገር ግን ከ12 ሰዓት በኋላ ማሽኑ ባዶ ወረቀት ብቻ ያወጣል። በዚያ ጊዜ ቪክቶር ሉስቲንግ ሩቅ ሄዶ ነበር። የሉስቲንግ የመጨረሻውና ትልቁ ወንጀል የሐሰት ገንዘብ ማተም ነበር። እሱና ግብረ አበሮቹ ያተሙትን የሐሰት ዶላር ጥራት እጅግ ከፍተኛ ከመሆኑ የተነሳ የአሜሪካ የደህንነት መሳሪያ ቤት ሲክሬት ሰርቪስ ትልቅ ስጋት ውስጥ ወደቀ። ይህ ተግባሩ የአሜሪካን ኢኮኖሚ መሰረት ሊያናጋ የሚችል ነበር። በመጨረሻም በ1935 ዓ.ም ቪክቶር በኒውዮርክ ከተማ በቁጥጥር ስር ዋለ። ዳኛው ቪክቶር ለ20 ዓመት እንዲታሰር ሲፈርዱበት መቆያውንም በአስፈሪው አልካትራዝ እስር ቤት አደረጉት። አልካትራዝ በባህር የተከበበና ማንም ሰው ሊያመልጥ የማይችልበት የዓለማችን እጅግ ጥብቅ ከሚባሉ እስር ቤቶች ውስጥ አንዱ ነው። ሉስቲንግ በጀልባው ላይ ሆኖ ደሴቱን ሲመለከት በብልሃቱ ዓለምን ያዞረው አእምሮ
አሁን ግን በብረት ዘንግና በድንጋይ ግድግዳዎች መካከል ሊታሰር መሆኑን ተረዳ። በአልካትራዝ ቆይታው ሉስቲግ እስረኛ 300 ተብሎ ይጠራ ነበር። እዚያም ቢሆን ግን ዝም አላለም። ስለ ህይወትና ማጭበርበር ስልቶቹ ለሌሎች እስረኞች ይተርክ ነበር። ቪክቶር ሉስቲግ በ1947 ዓ.ም በሳምባ ምች ህመም ምክንያት ከዚህ ዓለም በሞት ተለየ። ሆኖም ግን የካውንት ቪክቶር ሉስቲግ ታሪክ በአጭበርባሪዎች ታሪክ ውስጥ እንደ ትልቅ ምሳሌ ይጠቀሳል። ታሪኩን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ አበረታቱን። ቻው